ሃይ ጋይስ እንዴት ናችሁ? አሁን ለጧት የሚሆን እንትን ዘፈዝፋለሁ ማለት ነው። ሀብሽ ሳትዘፈዝፉ እንዳትጠቀሙ። ቀጥታ አሁን ብትሰሩት ይመራችኋል፣ ጭራሽ አትጠጡትም። ግን ዘፍዝፋችሁ አሳድራችሁ ለጧት የምትፈልጉ ከሆነ ማታ ዘፍዝፋችሁ ማደር አለባችሁ። ማማሰል አታማስሉትም። ልክ እንደዚህ አድርጋችሁ አንድ ማንኪያ ይበቃል። አንድ ብርጭቆ በዚህ አንድ ማንኪያ ይበቃችኋል። ለዛውም ወፍራም ከፈለጋችሁ ማለት ነው። ልክ እንደዚህ ካደረጋችሁ በኋላ ምንም አታደርጉትን ከርናችሁ ፍሪጅ ውስጥ ነው የምታስገቡት። ፍሪጅ ውስጥ ታስገቡታላችሁ። ጧት አውጥታችሁ መጠቀም ብቻ ነው እና ካደረ በኋላ እንደዚህ አድርገን እንሰራዋለን ማለት ነው። ዘፍዝፈን ያሳደርነውን እናወጣና ዘፍዝፈን ያሳደርነውን ሀብሽ አውጥተን እና ሲያድር ይሄንን ይመስላል። እዚህ ጋር በቃ እርግት ነው የሚለው ከስር። እዛ 2 ማንኪያ ሽቦን 3 ስፑን ማር ካላችሁ ማር ማረግ ትችላላችሁ። እኔ ግን ማር ስለሌለኝ ይሄንን ስኳር ነው የምጠቀመው። ይሄን ይመስላል። ከዛ በእንትን ነው የምንፈጨው። እንዳልኳችሁ ስፖርት ከጨረሳችሁ በኋላ ግን ይመከራል። ኦኬ ያው ሁሉ ሰውነታችን ነው የሚወፍረው ለመናገር፣ ግን ስፖርት የመቀመጫ የዳሌ ስፖርት ከሰራችሁ በይበልጥ ሰውነታችሁ እየጨመረ የሚሄደው ከታች ያለው ነው ማለት ነው። እና ይሄን ይመስላል ጋይስ ጁሳችን በዚህ መልኩ ጨርሰናል ማለት ነው። የሚገርም ጁስ በጣም ትወዱታላችሁ። በዚህ በእንትን ሀብሹ ብቻ የማትወዱ ከሆነ ደግሞ ማለት ነው እንትን ይሄ ነገራሚ ቴምር አድርገን እንሰራለን ለቀጣይ። ብቻውን እንደዚህ የማትወዱ ከሆነ ኦኬ ባይ ባይ።